ሁላችንም ይቅርታ በልኛለ መስሙት ሌሊ አለች ወይ ነው እየሄድን ነው ወላ አለች። ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸዋል። ይሄንን ነው የምንፈልገው። ትንሽ እየጠጋ አርጋው ለሰው እንዲያይ በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበት ነገር ለምንድን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ካሌድ ደግሞ እንደው እኔ እኮ በቃ ለማንኛውም አትበርገግሽ ማሜ። እኔ ምንድነው አሳዩን ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላም ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ ታሲ በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊው የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይሄው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪገልን ድረስ ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃለሁ። ሚውትን አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸውና ልጅቱ አላመነችም ልበል፣ አላመነችም መሰለኝ መግባቷ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት አለ። ሚጮህ ነገር ማጋና አሲ አንቺ ጋር ነው የጻልስ ድምጽ በጣም ይረብሻል። እኔ ጋር የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚራ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በክተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ
አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። ደስ ብሎናል። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን፣ ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ፣ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያውታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት። ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛዋም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ አዎ እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ፣ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግን። እውነት እኔ የምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደው አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባው። ሁላችሁም በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ፣ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን ጌታ። አልሐምዱሊላህ ጨርሻለሁ። ተስፍሽ እሺ ሙቤ ሚዩትን አንሳና ተናገረ ወንድም። ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን ብር ስንሰበስብላት የነበረው። ራሺድ አንድ የሚወት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ ኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣
ፕሮሰቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና። ያው የተቀያየምነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ፣ እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል። በእውነት በጣም ትዕግስትህን በጣም አላደንቅህ አላልፍም። የሁሉ ነገር ሲደርስብህ እስከዚያስ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይሄን ነው የምለው። አመሰግናለሁ ለሰጠኝ እድል። እሺ አመሰግናለሁ። እኔም እሺ አስገባችኋለሁ። በተራ በተራ ጠብቁኝ። እሺ ከስር ከስር እየወረድን እንሄዳለን። አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ። ዙዙ አንቺ ጋር ነኝ። ወላሂ ምን እንደምል አላውቅም፣ ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛው ሊጠፋኝ ጥቂት ነው የቀረው። አልፋችሁ ተቀመጡ። እኔ አማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ። ይሄንን ቀን እንድናይ ለረዳን ጌታ አላህ ሱብሓነሁ ወተዓላ አዲስ ህይወት ነው፣ አዲስ የመኖር እድል ነውና ህይወቷንም መጪውንም በቃ የተስተካከለ ያሳነሳችሁን በእኛ የሸቀላችሁ ያዋረዳችሁ ክብራችንን የነካችሁ መስሏችሁ እንደ ልባችሁ በሶሻል ሚዲያችሁን በቃ የነገዳችሁብን ማለት ነው። አሸንፈናችኋል። በአላህ ፈቃድ አሸንፈናል። ታግሰን ዝም ብለን በዝምታ ስራ ሰርተን አሸንፈናል፣ ጸንተን ማለት ነውና ፍሬው ይሄን ይመስላል። በእርግጥ አልহামዱሊላህ ረቢል ዓለሚን። አሁን ላይ ምንም አልናገርም። በተረጋጋ መንፈስ ግን ያው ብዙ ሰው ማውራት ስለሚፈልግ በተረጋጋ መንፈስ ኢንሻአላህ የማወራው ነገር ይኖራል። ስለ ሁሉም ነገር አልহামዱሊላህ። አብሽር አይ ቲንክ ወንድም ካሊድ ወደዛ እየሄደ ስለሆነ እስቲ እሱን ላድርግላችሁና እሺ አንዴ ታገሱ ሌሎቻችሁ። እሺ እንኳን ደስ ያላችሁ። እንግዲህ ብዙ ስራዎቹ ላይ ስለነበርኩኝ የነበረውን ሲቹዌሽን እንትን አላየሁም። እቺ ነው እንግዲህ በአንድም በሌላ መንገድ አሁን እህታችን በሰላም ነው። ያው የነበራት አሁን ያለው የምንሰማው መረበሽ ከናፍቆት ከተለያየ ነገር አኳያ ነው። ሌላ ብዙ የተለየ ነገር የለም። መደበኛ ነገሮችን ስታወራት በትክክል ትመልሳለች። ለምሳሌ ጓደኛዋ ወይኒን ይዛችኋት ነው። ከዛ ደግሞ በአጠቃላይ በጣም የሚገርም ታሪክ ደግሞ ከዛ ከሳውዲ ሲመጡ የሚሰጣቸው የመንግስት አበል አለ ወደ 1100 ሪያል አካባቢ። ከዛ አሁን ወደ እሷን አሁን ልናመጣት እየሄድን ነውና ምን አለሽ እሷ ጋር ስል አይ 1000 ምናምን ነው። እሷ ምንም ብር ስለሌላት ለእሷ ሰጥቻታለሁ። ልታገባ ነው፣ በባህር ነው የመጣችው። 1 አመት ድረስ ምንም ነገር አልነበራትም እና ብሩን እንዳትቀበሏት ብላ ነው ወላሂ የምትለው። በጣም የሚገርም ስብዕና ነው ያየሁባት እህታችን። ስለዚህ አልহামዱሊላህ ነገር ነው ያለው። አሁን ያው እንደምታዩት ከኋላ ከቤተሰቦቿ ጋር ይሄ ነው እንጂ ያውልህ በቃ ሁሉ ሰው ሰላም እያለሽ ነው። ሰላም ቢያችሁ ሰላም አለይኩም ሰላም አለይኩም። ያው ማሻአላህ በቃ አብሽሩ። ምንም ሰላም ነው ያለችበት ሁኔታ። በቃ ሰላም በስነ ስርዓት። ወይኒ ናት እኮ ወይኒ አለች ሌሊ አለች። ወይኒ ያው እየሄድን ነው ወላሂ አለች እየሄድን ነው። በቃ አሁን ሰላም አልহামዱሊላህ ሰላም ላይ ናችሁ። ሰላም ነው ሁላችሁ ይቅርታ በልኛል ብለሻል። አልহামዱሊላህ ይቅርታ ሁላችሁ አምላክ ናችሁ። አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደንብ ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ፣ በቃ እንዲሆንኩኝ፣ ሰላቴን እንዲያላልኩም አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው
እሺ ወንድም ካሌድ ሚውት አድርግልን። ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው። እናመሰግናለን። እሺ ዚዞ ባሌ ተናገር ወንድም፣ ሚውትን አንስተህ ድል እንስጥህ። ተስፍሽ አመሰግናለሁ። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተስፍሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ጋር ከምሽቱ 8 ሰዓት ነው። የዚች የእህታችንን ጉዳይ ስንጠብቅ ነው። በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። ከአላህ በታች ቲም ሌላዎች በእውነት እጅጉን ምስጋና ይገባቸዋል። እናንተን ቴንኪዩ ለማለት እፈልጋለሁ። ሌላኛው ደግሞ በዚህ ትብብር ውስጥ የነበረች አሁን በህይወት የሌለች መሲ ይሄን ቀን ብታይ ዳግመኛ ብታይ ደስ ባላይ ነበረ። ግን ሁሉ ነገር ፈጣሪ ያሻውና የፈለገው ነገር ነውና አልሐምዱሊላህ የሷ ውጤት ፍሬ ሰው የዘራውን ነው የሚያጭደው። ፈጣሪ የሷን ውለታ ምስጋና ይክፈላት፣ እኛ መክፈል አንችልም ለማለት ፈልጋለሁ። ሌላው ደግሞ ለቤተሰቦቿ እንኳን ደስ አላችሁ። ይሄ የዛሬው ቀን ለየት ያለች ቀን ነው። እኛ በጠቅላላ ኢትዮጵያኖች፣ ኤርትራኖች፣ በዓለም ላይ የሚገኝ ሰብአዊነት የሚሰማው የሰው ልጅ በጠቅላላ የዚችን ልጅ ከ3 ዓመት በፊት ጀምሮ ሲታገሉ የነበሩ ድምፅ ሲሆኑ የነበሩ ሰዎች አላህ ምንዳችሁን ይክፈላችሁ ለማለት ፈልጋለሁ። ብዙም አላበዛም፣ ደክሞኛል። እጅግ በጣም አመሰግናለሁ። ተስፍሽ በጣም ለሌላ ሰው እድል ስጥ። ካሊዶ ቴንኪዩ፣ በርቱ። እንግዲህ አላህ ይርዳችሁ። ኢንሻአላህ አለን ለቀጣዩ ኢንሻአላህ። እሺ ዚዞ እናመሰግናለን ወንድማችን። ኡስታዝ ሰኢድ ያሲን ተስፍሽ በዚህ አጋጣሚ አሁን አንዳንድ ሰዎች ላይረዱ ይችላሉ። ለምንድን ነው ያቺ ልጅ 15 ዓመት ታስራ እንግዲህ ከሌላ ጋር የመጣችው ለምን ከሌላ ጋር አልወጣች የሚለው ነገር ግራ እንዳይገባው። ለምን እስረኞች ከመጡ በኋላ ተመዝግበው ሌላ ቦታ ሄደው ነው ከዛ ነው የሚወጡት። እና ይሄን ነገር ክሊር አድርጉላቸው ለሰዎቹ። ካልዴ ወዴት እየሄዳችሁ እንደሆነ አያውቁትም። እና ያው ሌላ ስፔሻል ኬዝ ስለሆነ ነው እሷ እዚህ ጋር ለብቻ የወጣችው። ምናልባት ትንሽ እቺን ነገር ለማረምም ያው እኛ ቀደም ብለን እዛው ጋር ላይቭ ላይ ማሜም እዚሁ ላይቭ ላይ ነው ያለው። ሁለት ሆናችሁ ቦታውን ላስለቅቅሽ፣ ማሜን ላስወርደው። እሺ ይሰማል? አዎ እሺ። የቲም ሌላ አባላት ቀደም ብለን ያው በደብዳቤ ከውጭ ጉዳይ ሚኒስትር ጋር ኮሚኒኬት አድርገንም ጠይቀን ስለነበረ ቅድም እንግዲህ በመግቢያችን ላይ ስንናገር እንደነበረው የኒሳ አባላት ቀድመው ተባብረውልን አምጥተው ነበር። በነገራችን ላይ እህታችንም አብራ መታ ነበር። ሻንጣ ስላላት ለማምጣት ተመልሳ በመሃል ባሱ እንዳያመልጣት ሻንጣዋ የነበረው ባስ ላይ ቀድሞ ተጭኖ ስለነበረው እህታችን ሌላ ሻንጣ ስላልነበራት ነው። ቅድም አሁን ሙቤ ለማንሳት እንደሞከረው አብዛኛው ከስደት ተመላሾች የሆኑት ከኢሚግሬሽን እዛ ምዝገባ ከተደረጉ በኋላ ተስፍሽ እንግዲህ የእናንተ የጀጎል በጎ አድራጎት ማረፊያ የነበረበት አካባቢ እዛው አካባቢ ነው የምነሱ ማረፊያ ያለው። ስለዚህ ሄደን ተመልሰን እሷን የምናመጣት ይሆናል። እንግዲህ በተመሳሳይ ከእናንተ ፊት ለፊት ያለ የመንግስት ማረፊያ ካምፕ ውስጥ ናት ያለችውና እሷም እንደው እኔ ጋር ገንዘብ አላት ሳንገናኝ እያለች ስለነበረ ወደዛው ተመልሰን ነው ለማምጣት እየሄድን ያለ ነው። ምክንያቱም እሷም ትልቅ ባለውለታ ናት። ተጨንቃ እሷ ራሱ በቤተሰብ እጅ ውስጥ መግባቷን ማየትን ማረጋገጥ ትፈልጋለች። ምክንያቱም በየቀኑ እህታችን ላይ የምታስተላልፈው የነበረ መልእክት የምትናገራቸው ነገሮች ሁሉ እሷንም ጭምር ያስጨንቃት ስለነበረ ትላንትም በቪዲዮዋ ብቻ ቤተሰቦቿ እጅ አያይዤ እኔ ምንም ውስጥ ብገባ የሚል ነገር ስላላት ኢንሻአላህ ሄደን ከትንሽ ደቂቃዎች በኋላ መጣት ይሆናል። ኦልሬዲ በስልክም አውርተናል። እሺ ወንድም ካሊድ ሚውት አድርግና ውሃ ስጧ። አሜን አሜን። ካሊዶ እሺ ዘማቹ ሚውትን አንሳና ተናገር። ዘማቹ እየሰማው ነበር። ኦኬ አይ እንትን እንያት እያሉ ስለሆነ ነው፣ እያለቀሰች ስለሆነ ነው። ትረጋጋሽ። እሺ አዎ ትንሽ ቆይተን ቤት እንግባና ተረጋግተን ወንድም ካሊድ ሚውት አርገኸው እንዲሁ ብቻ ሊያዩት የሚፈልጉ ስላሉ እንዲሁ ብቻ ማሳየት ሚውት አርገ እኮ ገባኝ። ቤት ውስጥ እንግባና ከመኪና ውስጥ መኪናም እንዳይዘጋባችሁ ቤት ላይ እንግባና እንትን እናደርጋለን። እሺ ትንሽ ደቂቃ 10 ደቂቃ። እሺ